አስረግጦ የሚነግረን ሶስት አይነት ሰዎች አለ በቤተ ክርስቲያን ውስጥ። መንፈሳዊ ሰው፣ ስጋዊ ክርስቲያንና ፍጥረታዊ ደህንነት የሚባል ነገር ያለቀው የእግዚአብሔር መንፈስ የሚባል ነገር ያላገኘው ብርሃን ያልበራለት ማለት ነው። ከእግዚአብሔር ጋር ምንም አይነት እውቀት ያላገኘ መተዋወቅን ያላገኘ እንደዚያ ሆነው የሚኖሩ አሉ ቤተክርስቲያን ውስጥ። እንደዚያ ሆነው የሚኖሩ አሉ። አንዳንዶቻችን ደግሞ ስጋውያን ክርስቲያኖች ነን። ጌታን እናምናለን፣ ጌታን ተቀብለናል፣ ከጌታም ጋር ህብረት አድርገናል። ግን በአብዛኛው በህይወታችን ላይ ጌታ ራሳችን ነን። ኢየሱስን ላፋችን ጌታ እናደርገዋለን፣ ለህይወታችን ግን ጌታ አይደለም። ያ ማለት የራሳችንን ነገር እንደፈለግን እናደርጋለን። ሲመቸን እንሳደባለን፣ ሲመቸን እንቦቀሳለን፣ ሲመቸን እንቦጭቃለን። ብቻ እንደተመቸን። ጌታን በህይወታችን ጌታ አላደረግነው። መንፈሳውያን የምንባለው ግን በቃ ህይወታችንን ሙሉ ለሙሉ ለእሱ የሰጠን፣ ለቃሉ የምንጠነቀቅ፣ ለቃሉ የምንፈራ፣ በቃሉ የምንንቀጠቀጥ፣ እሱን ለማስደሰት የምንኖር፣ የምናረጋት እያንዳንዷ ነገር ጌታን ታስከፋዋለች አታስከፋውም የሚያስብ ያንን ህይወት የምንኖር፣ በህይወታችን ላይ ሙሉ ለሙሉ ክርስቶስ ጌታ የሆነ ማለት ነው። መንፈስ ቅዱስ የተቆጣጠረው ህይወት ያለው ያ መንፈሳዊ ሰው ይባላል። እሱ ምንም ጥርጥር አያስፈልገው ይልባል። ክብር ለእግዚአብሔር ይሁን። ለሁለተኛውም ሰው ድላል ለስጋዊ ክርስቲያን ማለት ነው። ንስሐ በመግባት ግንኙነቱን ማስተካከል ይችላል። የነሱም ቀላል ስለሆነ እንትን ይላል። ፍጥረታዊው ሰው ግን በትክክል ንስሐ ገብቶ ክርስቶስን የህይወቱ ጌታና ዳኛ አድርጎ ካልተቀበለ ወደ እግዚአብሔር መንግስት አይገባም። ነፍሴን አስጨንቋት የጠላቴ ጩኸት፣ አይኖቼን ባገና ከላይ ብመለከት ከመቅደሱ ሆኖ እንባዬን አበሰ፣ ያሰረኝን ገመድ ጌታ በጣጠሰ። አዳኜ ኢየሱስ ገና ነው የእጄን ሰንሰለት በጠሰው። ተመስገን ልበል ልቀኝለት በእግሩ ስር ልውደቅ ልስገድለት ይህም አነሰበት። የሞት ቀንበር ከቦኝ የዓመፅ ፈሳሽ ውጦኝ ሲኦል አፉን ከፍቶ በአጥንት ያስቀርቶኝ ስሞታ ነገርኩት ለአምላኬ ሳልሰለች። እግዚአብሔር ተቆጣ ምድር ተናወጠች፣ አዳናወጠች። አዳኜ ኢየሱስ ገና ነው የእጄን ሰንሰለት በጠሰው። ተመስገን ልበል ልቀኝለት በእግሩ ስር ልውደቅ ልስገድለት ይህም አነሰበት።